የሩሲያ መከላከያ ሚኒስቴር በአንድ ሌሊት ውስጥ ብቻ 151 የዩክሬን ድሮኖችን መትቶ መጣሉን በይፋ አስታውቋል። እንደ ታስ የዜና ወኪል ዘገባ ከሆነ ይህ መጠነ ሰፊ ጥቃት በሩሲያ የተለያዩ ግዛቶች ላይ የተቃጣ ሲሆን በጦርነቱ ታሪክ በቁጥሩ እጅግ ከፍተኛው የድሮን ጥቃት ሙከራ ሆኖ ተመዝግቧል። የመከላከያ ሚኒስቴሩ ድሮኖቹ በሮስቶቭ፣ በብሪያንስክ፣ በኩርስክና በቤልጎሮድ ግዛቶች ውስጥ በአየር መከላከያ ስርዓቶች አማካኝነት እንዲመክኑ ተደርጓል ቢልም በደቡባዊ ሩሲያ በምትገኘው ክራስኖዶር ግዛት ውስጥ የሚገኝ አንድ ግዙፍ የነዳጅ ማጣሪያ ተቋም ግን በድሮን ጥቃት ምክንያት በከፍተኛ እሳት መያዙ ተረጋግጧል። ይህ በክራስኖዶር የደረሰው የነዳጅ ማጣሪያ ውድመት ዩክሬን የሩሲያን የጦር ግንባር ኃይል አቅርቦትና የኢኮኖሚ ምንጭ ለመምታት የያዘችውን ስልታዊ ግብ ያሳየ ክስተት ስለመሆኑ ዘገባው አክሏል። በክራስኖዶር የሚገኘው የነዳጅ ማጣሪያ ተቋም ለሩሲያ ጦር በደቡባዊ ግንባር ለሚያደርገው እንቅስቃሴ ወሳኝ የሆነውን የነዳጅ አቅርቦት የሚያመነጭ በመሆኑ የደረሰው ቃጠሎ በሩሲያ የሎጂስቲክስ ሰንሰለት ላይ ተጽዕኖ ማሳደሩ አይቀሬ ነውም ተብሏል። የዩክሬን ድሮኖች የሩሲያን የአየር መከላከያ ስርዓቶች አልፈው ስልታዊ ተቋማትን መምታት መቻላቸው በሩሲያ የደህንነት መዋቅር ላይ ጥያቄዎችን እያስነሳ እንደሚገኝ የዘገበው ቲአርቲ ወርልድ ነው። የሩሲያ ባለስልጣናት አብዛኞቹን ድሮኖች መትተናል ቢሉም የታዩት የእሳት ቃጠሎችና የጭስ ደመናዎች ግን ጥቃቱ በተወሰነ መልኩ ውጤታማ እንደነበር የሚያረጋግጡ መሆናቸውን በማከል ክስተቱ ዩክሬን የድሮን ቴክኖሎጂን በመጠቀም በሩሲያ ግዛት ውስጥ ለምትፈጽመው ዘመቻ ትልቅ አቅም እየገነባች መሆኑን ያሳያልን ብለዋል። ከዚህ መጠነ ሰፊ የድሮን ውርጅብኝ ጋር ተያይዞ የወጡ የሳተላይት ምስሎች በሩሲያ አየር ኃይል ላይ ያለውን ሌላ ተግዳሮት አጋልጠዋል። በሊፔትስክ የሚገኘው የሩሲያ ቁልፍ የጦር አየር ማረፊያ በአሁኑ ወቅት ከጥቅም ውጭ የሆኑና የተከማቹ በርካታ ተዋጊ ጀቶችን እያስተናገደ መሆኑ ተዘግቧል። እነዚህ ምስሎች እንደሚያሳዩት ሩሲያ በምዕራባውያን ማዕቀብ ምክንያት ለጀቶቿ የሚያስፈልጉ የመለዋወጫ ዕቃዎችን ለማግኘት መቸግሯንና ይህም የአየር ኃይሏን የውጊያ ብቃትን እያዳከመው ስለመሆኑ ምዕራባውያን ተንታኞች የሳተላይት ምስሉን ዋቢ በማድረግ ሀሳባቸውን እየገለጹ ይገኛሉ። በርካታ ዘመናዊ ተዋጊ ጀቶች ተሰልፈው ከመቆም ይልቅ የመለዋወጫ ዕቃ መፍቻ ሆኖ ማገልገላቸው የሩሲያ ወታደራዊ ኢንዱስትሪ በረጅም ጊዜ ጦርነት ውስጥ እያጋጠመ ያለውን ከፍተኛ ጫና ያሳያል። ይህ ሁኔታ ዩክሬን በየቀኑ በምታደርገው የድሮን ጥቃት የአየር መከላከያ ስርዓቶችን እያዳከመች ባለችበት ወቅት ሩሲያ ለጥቃቶቹ የምትሰጠውን የአየር ላይ ምላሽ ይበልጥ ፈታኝ አድርገዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመጪው ሳምንት በጄኔቫ ሊካሄድ ከታቀደው የሰላም ድርድር አስቀድሞ ለሀገራቸው ሕዝብና ለዓለም አቀፉ ማህበረሰብ ጥብቅ ማስጠንቀቂያ አስተላልፏል። ዜሌንስኪ እንደገለጹት ሩሲያ በድርድር ጠረጴዛው ላይ የተሻለ ኃይል ሚዛን ለመያዝ ስትል በሚቀጥሉት ቀናት በዩክሬን ከተሞች ላይ እጅግ አውዳሚ የሆኑ የሚሳኤልና የድሮን ጥቃቶችን ልትሰነዝር ትችላለች ብለዋል። ሩሲያ ድርድርን እንደ ሰላም መንገድ ሳይሆን እንደ ወታደራዊ ስልት ነው የምትመለከተው ያሉት ፕሬዝዳንቱ የዩክሬን ህዝብና የአየር መከላከያ ኃይሎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ይህ የዜሌንስኪ ንግግር የሚመጣው ዩክሬን በሩሲያ ላይ ሰነዘረችው የ151 ድሮኖች ጥቃት ሞስኮን ለከባድ ያጸፋ እርምጃ ሊያነሳሳት ይችላል በሚል ስጋት ውስጥ በሆነበትም ወቅት ነው። ወታደራዊ ተንታኞች እንደሚሉት የዩክሬን የድሮን ቴክኖሎጂ እድገት ጦርነቱን የተለያዩ የውጊያ ስልት እንዲጠቀሙ እያስገድዳቸው ስለመሆኑም እየገለጹ ነው። ዩክሬን በቁጥርና በከባድ መሳሪያዎች ያላት ውስንነት በረቀቁና ርካሽ በሆኑ ድሮኖች በማካካስ በሩሲያ ግዛት ውስጥ ከፍተኛ ውድመት እያደረሰች ትገኛለች። 151 ድሮኖች በአንድ ሌሊት መተኮሳቸው ዩክሬን አሁን ላይ የራሷን የድሮን ምርት በከፍተኛ ደረጃ ማሳደጓንና ከምዕራባውያን የምታገኘውን የቴክኖሎጂ ድጋፍ በአግባቡ እየተጠቀመችበት መሆኑን ያረጋግጣል። ሩሲያ እነዚህን ሁሉ ድሮኖች ለመምታት የምታወጣው የሚሳኤል ወጪና የምታባክነው ኃይል በረዥም ጊዜ የአየር መከላከያ አቅሟን ሊያሟጥጠው ይችላል የሚል ስጋት በክሬምሊን ባለስልጣናት ዘንድ እየተፈጠረ ነው። በተጨማሪም በሊፔትስክ የአየር ማረፊያ የታየው የተዋጊ ጀቶች መቀነስና ከጥቅም ውጭ መሆን የሩሲያ አየር ኃይል በቴክኒክ ብልሽትና በጥገና እጥረት እየተዳከመ መሆኑን ያሳያል። ሩሲያ ከዓለም አቀፉ የቴክኖሎጂ ገበያ ተገላ መቆየቷ የአየር ኃይሏን የማምረትና የጥገና አቅም በእጅጉ ጎድቶታል። ዩክሬን ይህንን ድክመት በሚገባ የተረዳች በመሆኗ ትኩረቷን በሩሲያ አየር ማረፊያዎችና የጥገና ማዕከላት ላይ አድርጋለች። ይህ ደግሞ ሩሲያ ወደ ዩክሬን ሰማይ የምትልካቸውን ተዋጊ አውሮፕላኖች ቁጥር እንዲቀንስና የዩክሬን ከተሞች ከከባድ የአየር ድብደባ መጠነኛ እፎይታ እንዲያገኙም ይረዳል። የጄኔቫው የሰላም ድርድር ጦርነቱን በዲፕሎማሲያዊ መንገድ ለመፍታት አዲስ ተስፋ ቢሰጥም በጦር ሜዳ ያለው እውነታ ግን ከዚህ ተቃራኒ ነው። ሁለቱም ሀገራት ወደ ድርድር ጠረጴዛው ከመቅረባቸው በፊት በወታደራዊ መስክ የበላይነታቸውን ለማረጋገጥ የሚቻላቸውን ሁሉ እያደረጉ ይገኛሉ። ዩክሬን በሩሲያ የነዳጅ ማጣሪያዎችና የአየር ማረፊያዎች ላይ የምታደርሰውን ጥቃት የጨመረችው ሩሲያ ለጦርነቱ የምታወጣውን ወጪ እጅግ ውድ ለማድረግና የሞስኮን ጄኔራሎች ውሳኔ እንዲቀይሩ ጫና ለመፍጠር ነው። በሌላ በኩል ሩሲያ የዩክሬንን የኃይል መሰረተ ልማቶችና የሲቪል ተቋማትን ኢላማ በማድረግ የኪየቭን መንግስት ለድርድር እንዲንበረከክ ለማድረግ እየጣረች ነው። በአሁኑ ወቅት ዩክሬን የምትጠቀምባቸው ድሮኖች መጠናቸው አነስተኛ ቢሆንም የያዙት ቴክኖሎጂ ግን እጅግ የረቀቀ ነው። እነዚህ ድሮኖች
ድሮኖች የጠላትን ራዳር በማለፍና ስልታዊ ኢላማዎችን በከፍተኛ ትክክለኛነት በመምታት ረገድ ውጤታማ መሆናቸውን አሳይተዋል። 151 ድሮኖች በአንድ ሌሊት ወደ ተለያዩ የሩሲያ ግዛቶች መሰማራታቸው ሩሲያ በአየር መከላከያ በኩል ያላትን ተጋላጭነት ፍንትው አድርጎ አሳይቷል። ሮስቶቭ፣ ብሪያንስክና ኩርስክ ግዛቶች ለወራት የሚሳኤልና የድሮን ጥቃት ሰለባ መሆናቸው በነዋሪዎች ዘንድ ከፍተኛ ስጋት እንዲፈጠርም አድርጓል። በተለይም በነዳጅ ተቋማት ላይ የሚደርሰው አደጋ በሩሲያ የውስጥ የነዳጅ ዋጋና አቅርቦት ላይ ተጽዕኖ መፍጠሩም የማይቀር ነው። በሊፔትስክ የታየው የአውሮፕላኖች መከማቸት ደግሞ የሩሲያን የአየር የበላይነት ትርክት ጥያቄ ውስጥ ይከተዋል። የአንድ ሀገር አየር ኃይል ጥንካሬ የሚለካው በጀቶች ብዛት ብቻ ሳይሆን እነዚያን ጀቶች በበረራ ብቁ አድርጎ ለማቆየት ባለው አቅም ጭምር ነው። ሩሲያ ጀቶቿን ለመጠገን የሚያስፈልጉ ዘመናዊ ማይክሮቺፖችና ሌሎች የቴክኖሎጂ ውጤቶችን ከምዕራባውያን ማግኘት አለመቻሏ የአየር ኃይሏን ኃይል ወደ መሬት እንዲወርድ እያደረገው ይገኛል። ይህ ደግሞ ዩክሬን በምዕራባውያን የሚሰጣትን የረዥም ርቀት ሚሳኤሎችና የድሮን ቴክኖሎጂ ተጠቅማ በሩሲያ ላይ የምታርሰውን ጫና እንድትገፋበት እድል ይሰጣታል። ፕሬዝዳንት ዘለንስኪ በጄኔቫው ድርድር ወቅት ዩክሬን በጠንካራ አቋም ላይ እንድትገኝ የጀመሩት ወታደራዊ ግፊት ሩሲያን ለከፍተኛ ውጥረት ዳርጓታል። የሩሲያ መንግስት በበኩሉ ይህንን ወታደራዊ ጫና ለመቋቋም ሲል በዩክሬን ላይ ከፋ ያጸፋ ጥቃት ሊሰነዝር እንደሚችል ይጠበቃል። ዓለም አቀፉ ማህበረሰብ የጄኔቫውን ድርድር በጉጉት ቢጠባበቅም በኪየቭና በሞስኮ አድማስ ላይ የሚታየው ግን አሁንም የጦርነት ጭስና የሚሳኤል ነበልባል ነው። ይህ ጦርነት ሉዓላዊነትን የማስከበርና ቀጠናዊ ተጽዕኖን የማስፋት ፍልሚያ ብቻ ሳይሆን የወደፊቱን የዓለም የኃይል አስተላለፍና የቴክኖሎጂ የበላይነትን የሚወስን ታሪካዊ ክስተት ሆኖም ቀጥሏል። የዛሬው 151 ድሮኖች ጥቃትና በክራስኖዶር የደረሰው የነዳጅ ማጣሪያ ውድመት ጦርነቱ ወደ ተወሳሰበ የረዥም ጊዜ ፍልሚያ መሸጋገሩን ያበስራል። የዘለንስኪ ማስጠንቀቂያና የሩሲያ አየር መከላከያ ትግል በመጪው ሳምንት በጄኔቫ የሚደረገው ስብሰባ ጣፈንታ በጦር ሜዳ በሚገኝ ድል ላይ የተመሰረተ መሆኑን ያረጋግጣል። እስከዚያው ግን የምስራቅ አውሮፓ ሰማይ በድሮን ጩኸትና በሚሳኤል ፍንዳታ እንደታፈነ ይቀጥላል። የዚህ አሳዛኝ ታሪክ ማብቂያ ገና በሩቅ ቢሆንም የዛሬው ክስተት ግን በሁለቱም ወገኖች በኩል ያለውን የኃይል እርምጃ አቅጣጫ በግልጽ አመላካሽ ነው። የዩክሬን ጦር አሁን ላይ ትኩረቱን በሩሲያ የነዳጅ ማጣሪያዎች ላይ ማድረጉ የሩሲያን የጦር በጀት በቀጥታ ለመጉዳት የታለመ ነው። ሩሲያ ለጦርነቱ የምታወጣው ወጪ የሚሸፈነው በአብዛኛው ከነዳጅና ከጋዝ ሽያጭ በሚገኝ ገቢ በመሆኑ እነዚህን ተቋማት ማውደም የሞስኮን የጦርነት አቅም ማዳከም ነው። በሌላ በኩል ሩሲያ በዩክሬን የሲቪል ተቋማት ላይ የምታደርሰው ጥቃት በዓለም አቀፍ ደረጃ ከፍተኛ ውግዘት እያስከተለባት ቢሆንም የክሬምሊን ባለስልጣናት ግን ወታደራዊ ግባቸውን ለማሳካት ማንኛውንም አይነት እርምጃ ከመውሰድ ወደኋላ እንደማይሉ እያሳዩ ይገኛሉ። የጄኔቫው ድርድር ከፊታችን ቢሆንም የሁለቱም ሀገራት መሪዎች ንግግር ግን ሰላምን ሳይሆን ጦርነትን የሚሰብክ ሆኖ ቀጥሏል። የሩሲያ መከላከያ ሚኒስቴር 151 ድሮኖችን መትቻለሁ ማለቱ፣ በሊፔትስክ የታየው የአውሮፕላኖች ብልሽትና በክራስኖዶር የተከሰተው ቃጠሎ ጦርነቱ አሁን ላይ ወደ ሩሲያ ውስጥ ግዛት ዘልቆ መግባቱንና የሞስኮን ወታደራዊ የበላይነት እየፈተነው መሆኑን ያረጋግጣል። ፕሬዝዳንት ዘለንስኪ በጄኔቫ ድርድር ዋዜማ ያስተላለፉት መልእክትም ዩክሬን ለሉዓላዊነቷ በምታደርገው ትግል ውስጥ ማንኛውንም ዋጋ ለመክፈል ዝግጁ መሆኗን ያሳየም ጭምር ነው። ዓለም በሚቀጥለው ሳምንት የሚደረገውን የሰላም ድርድር በስጋትና በተስፋ እየተጠባበቀ ይገኛል።